ብዙ ወንዶች ወንድነት የሚመስላቸው ወርክአውት መስራት፣ መጽሐፍ ማንበብ፣ ብቸኝነት ማብዛት። አሁን እኔ እነዚህ ነገሮች ኮምፕሊትሊ መጥፎ ናቸው እያልኩኝ ሳይሆን እነዚህ የጠቀስኳቸው ነገሮች ላይ ምን ያህል ቆይተን ለሰልፋችን ሊሰጡን የሚችሉትን ነገሮች ላይፋችን ላይ አይተናል። ኤቭሪዋን በድጋሚ ዳኜ ተመልሷል። ዛሬ በዚህ ቪዲዮ የምንመለከተው ቶፒክ ስለ ወንድነት፣ በመሃል ደግሞ ወንዶች መከተል ያለባቸው 4 ዲሲፕሊኖች፣ 4 ኮንቴክስቶች እናነሳለን። አንድ የምጠይቃችሁ ነገር ደግሞ ፕሊስ ይህንን ቻናል በተቻላችሁ መጠን ሰብስክራይብ አድርጉት፣ ይህን ቪዲዮ ደግሞ ላይክ አድርጉት፣ ከወደዳችሁት ላይክ አድርጉት እና ደግሞ እንደናንተ መጠቀም የሚፈልጉ ሰዎች ካሉ ይህንን ቪዲዮ ለነሱ ሼር አድርጉላቸው። እንጀምር። አንድ ጥያቄ ልጠይቃችሁ ለወንዶች። ባይ ዘ ዌይ ይህንን ኮንተንት ታርጌት አድርጌ ፕሮዲስ ያደረኩለት ቤዚካሊ ለወንዶች ነው። ይህንን ቪዲዮ ሴቶች እያያችሁ ከሆነ ይህ ቪዲዮ ለእናንተ አይሆንም። ለእናንተ ኔክስት ላይ ደግሞ ለእናንተ እሰራላችኋለሁ። አሁን እያያችሁኝ ከሆነ ከዚህ በፊት የሰራሁት ኮንተንቶች አሉ፣ በእነሱ እንጆይ ልታረጉ ትችላላችሁ። ይሄ ኮንተንት ለሴቶች አይሆንም። በመጀመሪያ ወንዶች ለምንድን ነው ወንድ ሆነን ወንድ መሆን ያቃተን? ብዙ ወንድ ወጣቶች እዚህ ኤሪያ ውስጥ ነው ያሉት። ሊትራሊ ራሳችን ላይ ሹር አለመሆን፣ በምንሰራው ነገር ላይ ሹር አለመሆን፣ ኮንፊደንት ማጣት እና ደግሞ የሆነን ነገር ጀምረን ያንን ነገር ሪዛልቱ ሳናይ ኮምፕሌን ማድረግ። ለምንድን ነው ወንድ ሆነን ወንድ መሆን ያቃተን? አይኖ አውቃለሁ። ኢቭን ደግሞ በዚህ ጊዜ በዚህ በዲጂታሉ ጊዜ ብዙ ነገሮች እኛ ላይ በጣም አፌክት ያደርገናል። ቲኔጀሮች ላይ በጣም አፌክት ያደርገናል። እናንተም ብትሆኑ ደግሞ ለምንድን ነው ሪስፖንሲቢሊቲያችን ሉዝ የሚሆኑበት ሪዝን ማለት አለባችሁ። እነዚህ ነገሮች እያመጣብን ያለው ነገር ምን ሊሆን ይችላል? ሞር ሁሉም ነገር ዲጂታል ሲሆን ሊሆን ይችላል። ኦፍ ኮርስ ሊሆኑ ይችላሉ። ሙቪ፣ ቲክቶክ ስክሮል ማድረግ፣ የተለያዩ ነገሮች በራሳችን ሪስፖንሲቢሊቲ ወስደን ላይፋችን ላይ ምንም ነገር አፕላይ እንዳናረግ እነዚህ ነገሮች አትራክት ሊያደርጉን ይችላሉ። እነዚህ ነገሮች ለጊዜው ሃፒነስ ሊሰጡን ይችላሉ። ካለንበት ስታተስ የሆነ ያክል ሊቀይሩልን ይችላሉ። ግን እነዚህ ነገሮች ዘላቂ አይደሉም። ኦልራይት ጀስት ዝም ብለን ነው እንጂ እነዚህ ነገሮች ላይ ካላችን አጥፍተን ወንድነታችን የምናውቀው ምንም ለኛ የሚሰጡት ነገር የለም። ኦልራይት አይ ነው እንደዚህ ብዬ ስናገር የሆነ እያሾፍኩ ምናምን ሊመስላችሁ ይችላል፣ ግን ሪያሊቲው እንደዛ አይደለም። ኤኒዌይስ ጀስት አሁን እነዚህ ነገሮች ብቻ አስችባችሁ ልተዋችሁ ሳይሆን የእውነት ደግሞ መቀየር የምትፈልግ ከሆነ እነዚህ ኔክስት የሚነግረን ነገሮች ኮንሲስተንትሊ ከተገበርካቸው ስራህ ላይ በምትማር ከሆነ በምትማረው ነገር ላይ በላይፍ ላይ በሰልፍ ላይ እነዚህ ነገሮች አፕላይ ካረክ፣ እነዚህ ነገሮች ኮንሲደር ካረክ እመነኝ ኢቭን ደግሞ ራስህን መቀየር የምትፈልግ ከሆነ የግድ እነዚህ ኔክስት የምነግረን 4 ነገሮች ላይ ሞር ኮንተግሬት አድርገህ ላይፍን እና የምትፈልገውን ነገር አቺቭ ማድረግ ትችላለህ። አዘርዋይስ አሁንም ካለበት ስታተስ ላይፍን ልቀይረው አትችልም። አንደኛው ከወንዶች ብሬን መጥፋት የሌለበት ነገር ምንም ያህል በምትሰሩት ነገር ላይ ኦር የምታስቡት ኤሪያ ላይ ብትወድቁ ደጋግማችሁ ሞክሩት። እንደዚህ ስል ሪያሊቲው እንደዛ አይደለም። አንድ ወንድ የሆነ ነገር ይሞክራል። ያ ነገር አቺቭ ማድረግ ካቃተው ወዲያውኑ ያቆመዋል። ኦልራይት ኦፍ ኮርስ እረዳችኋለሁ። በጣም ኢንቨስት ያደረጋችሁት ነገር ላይ በማጠብቁት ነገር ብዙ ሆናችሁ ሊሆን ይችላል። ኦር ደግሞ በወርክአውት ለምሳሌ ወርክአውት ይሄን ያህል ኪሎ ቀንሳለሁ፣ ይሄን ያህል ኪሎ በርን አደርጋለሁ ብላችሁ ሳታረጉ ቀርታችሁ ሊሆን ይችላል። ኮንሲስተንት የሚባል ነገር ጎሏችሁ ሊሆን ይችላል። አይኖ እረዳችኋለሁ። ግን እነዚህ የጠቀስኳቸው ነገሮች ምንም ላይፋችሁ ላይ ምንም ማተር አያደርጉም።
ማለት ላይክ እነዚህ ነገሮች ላይፍ አፕሮች አታደርግም ወይም አትቀበልም። ነው ማድረግ ያለባችሁ ነገር ምንም ያህል ብትወድቁ፣ ምንም ያህል ላይክ ብዙ ብትሆኑ ነገ የተሻለ ቀን እንደሚመጣ አስቡ። ኦራይት ሶ አም ሹር ይህንን ወይ ከተከተልክ ኮምፕሊትሊ ላይፍን ቼንጅ ልታደርግ ትችላለህ። ሶ ወንድ መሆን ትችላለህ። በሁለተኝነት ማቆም ያለባችሁ ነገር ድሪም ማለት አቁሙ። ጀነራሊ ሁላችንም የሆነ ድሪም አለ፣ ግን ያንን ድሪማችንን ስንቶቻችን ሰሌክት አድርገን አፕላይ እያደረግንባቸው ነው? ምንም። ቢካዝ ድሪማችሁ አክሽን ነው እንጂ የሚያስፈልገው ጀስት ዝም ብሎ አይነት የድሪም ኮንሰፕት አይደለም። እንደዚህ እኮ ማድረግ እፈልጋለሁ፣ እንደዚህ አይነት ቢዝነስ መጀመር እፈልጋለሁ፣ እንደዚህ ላይፍን ቼንጅ ማድረግ እፈልጋለሁ። ብዙዎቻችሁ እንደዚህ ስላላችሁ ግን አክሽን የሚባል ነገር የላችሁ። እንደዚህ ስል ምንም ድሪም አታርጉ፣ ምንም ኢንቴንድ አታርጉ፣ ምንም ላይክ ድሪም አይኑራችሁ ያልኩ ሳይሆን ሞስት ፕሮባብሊ ሁሉም ሰው የሆነ ድሪም ራይት። ሶ ያንን ድሪም ግን አክሽን ሊወስድ ሲል በጣም ሸርክ ያደርጋል ራይት። ለራሱም በጣም ሪስፖንሲቢሊቲ የለውም ምናምን ራይት። ጀስት ዲሬክትሊ አፕላይ ማድረግ ያቅተዋል። ይህንንም ቶፒክ ያነሳውበት ዋነኛው ኮንሰፕት ይሄ ነው ራይት። ዝም ብሎ ድሪም ማለት ምንም ላይፋችሁ ላይ ምንም የሚያመጣው ነገር የለም። ስለዚህ ድሪም ማለት አቁማችሁ ወደ አክሽን ጉሙ እና የምትፈልጉት ነገር አፕላይ አድርጉ እላችኋለሁ። ወንዶችዬ ይህንን ነገር ፕሊዝ ኮንሲደር አድርጉ። ላይፋችሁ ላይ ምንም የሚያመጣው ነገር የለም። ድሪም ስላላችሁ አፕላይ እያደረጋችሁበት አይደለም፣ ትራይ እያደረጋችሁ አይደለም ያንን ነገር። ፕሊዝ ድሪም ማለት አቁሙና ወደ ሜዳው ግቡ። ሁሉንም ተውትና አትሊስት 5% ፑሽ አድርጉት። ድሪማችሁ የምትፈልጉትን ነገር ፑሽ አድርጉት። ያ ነገር እየተደራረበ ስታክ የሆነ ጊዜ ላይ ላይክ ሞር ሁሉንም ፐርሰንት እየተጠቀሙበት ትችላላችሁ። ሶስተኛው ወንዶች ኮንሲደር ማድረግ ያለባችሁ ነገር ዝም ብላችሁ ታይማችሁን ዌስት አታድርጉት። አንድ ሰው የታይም ሚኒንግ የገባው ሰው ኤኒዌር ታይሙን አያጠፋው። እስቲ የታይምን ክሩሻልነት ለመረዳት አትሌቲክስ ኤሪያ ላይ ያሉ ሰዎችን ተመልክቷቸው። ለአንድ ደቂቃ ብለው ሊያሸንፉ ይችላሉ ኦራይት። ታይም በዚህን ያህል በጣም ክሩሻል የሆነች ነገር ነች ኦራይት። እዚህ ምድር ላይ ያለን ነገር ምንድን ነው? ታይም ነው አይደል? ታይም ነው ያለው፣ ታይም ነው ያለን። ታይሙን የሚጠቀም ሰው የሆነ ቦታ ይደርሳል። ታይሙን ደግሞ ጀስት ዝም ብሎ ራንደምሊ ዌስት የሚያደርግ ሰው የሆነ ቦታ ይደርሳል ኦራይት። ታይም በጣም ክሩሻል ነች ነገር። ስለዚህ ወንዶች ይህን ነገር ኮንሲደር አድርጋችሁ ዝም ብላችሁ ጀስት እናንተ በቃ በዛ ነገር ሃፒነስ እየተሰማችሁ ስለሆነ ብቻ ታይማችሁን እዛ ነገር ላይ አታጥፉት። የእናንተን ሰልፍ የእናንተን ኮንፊደንስ ሉዝ የሚያደርግ ከሆነ ምንም ለእናንተ የሚሰጠው ሚኒንግ የለውም ኦራይት። በተሻላችሁ መጠን ሁሉም ነገር ላይክ በጣም ሊሚትድ አድርጋችሁ ተጠቀሙበት ኦራይት። ምን ይላሉ አባቶቻችን? ላይክ ማር ሲበዛ ይመራል ይላሉ ኦራይት። ሁሉም ነገር በልክ ሲሆን ነው ሞር ድልሽም የሆነ ወይም የሚጣፍጠው ማለት ነው። በተሻላችሁ መጠን ታይማችሁ ምን ላይ ላጥፋ፣ ምን ላድርግ የሚለውን ነገሮች ስኬጁል አዘጋጅታችሁ ዛሬ እነዚህ ነገሮች ነው ማድረገው ሹር ይህን ነገር አደርገዋለሁ፣ ይህን ነገር ኮምፕሊት ካደረኩት በኋላ ደግሞ እነዛ ነገሮች ያደርጋሉ ምናምን ብላችሁ ራሳችሁን ጋይድ አድርጉት ራይት። ጀስት ዝም ብላችሁ እንደመጣላችሁ አትዋሉ፣ ወይም ታይማችሁን ዝም ብላችሁ ዌስት አታድርጉ ራይት። ይሄ ሶስተኛው ወንዶች መከተል ያለባችሁ፣ ሁሉም ሰው መከተል ያለበት ለሆነ ብዬ ነው ማስበው ራይት። እናንተም ደግሞ ልትጠቀሙበት ትችላላችሁ። ሞር ታይማችሁን በተሻለ መጠን አጀስት አድርጋችሁ ፐርፌክት ልትጠቀሙበት ትችላላችሁ።
ሁሉ ጊዜ አንድ የሚገርመኝ ነገር ላይክ የሆነ ነገር ለመጀመር ታይም እንጠብቃለን። ዛሬ ያረጋለሁ፣ ነገ አረጋለሁ፣ ይሄ ነገር ቢመቻችልኝ እንደዚህ ያረጋለሁ ምናምን ብለን ብዙ ነገሮች ላይ በጣም ኢንቲን እንዳረጋለን። ግን እነዛ ኢንቲን እንዳረግናቸው ነገሮች ላይ እኔም በዚህ ነገር ብዙ ጊዜ ስትራግል ሳረግበት የነበረ ነገር ነው። ላይክ ይህን ነገር አረጋለሁ ግን አላረግም። የተሻለ ታይም እንጠብቃለሁ፣ ግን እዚህ ምድር ላይ የተሻለ ታይም የለም። ያንን ታይም የተሻለ የምታደርጉት እራሳችሁ ናችሁ። ያላችሁበት ስታተስ ነው እንጂ የታይሙ ዱሬሽን አይደለም፣ ወይም የታይሙ ዱሬሽን አይደለም እናንተ አክሽን እንድትወስዱ የሚያደርጋችሁ። እናንተ ያላችሁበት ስታተስ ምን ላይ ያላችሁት፣ እናንተ የምታደርጉት ነገር አክሽኑ አክሽነብል እንዲሆን ታደርጉታላችሁ። ራይት ሶ ይህንን ሞር ኮንሲደር እንድታደርጉ ነው ያነሳሁት። ሶ ፕሊስ ዝም ብላችሁ ታይማችሁን ዌስት አታርጉ። ራሳችሁን ኮሚትድ አድርጉት፣ ራሳችሁን ጠብቁላችኋለሁ። ሶ በአራተኝነት ደግሞ ምንም አሁን እያደረጋችሁት ያለው ነገር መራራ ቢሆን መቼም ቢሆን ያንን መንገድ እንዳታቅሙት፣ ወደ ሌላ ነገር ሙቭ እንዳታረጉ። ሶ ምን እያልኳችሁ ነው? ምንም ያህል ስትረስ ቢኖርባችሁ፣ ምንም ያህል የላይፍ ውጣ ወረድ ቢገጥማችሁ ያንን ውጣ ወረድ ያንን ቻሌንጅ እንዴት ልለፈው ነው እንጂ ማለት ያለባችሁ። ቻሌንጂንግ የሆነ ሞመንት ቢገጥማችሁ ያንን ሞመንት በስትራቴጂ ነው ማለፍ ያለባችሁ እንጂ ያንን ሞመንት ኮምፕሊትሊ ማቆም የለባችሁ። ቢካዝ ላይክ በዛ መንገድ የሆነ የምታገኙት ነገር ሊሆን ይችላል። ያንን ነገር ካለፋችሁ በኋላ ያንን ስትረስ ካለፋችሁ በኋላ የሆነ ነገር ልታገኙ ትችሉ ይሆናል። ራይት ሶ ዛት የላይፍን ሴክሬት አናውቅም፣ የላይፍን ሚስጥር አናውቅም። ራይት ሶ ምንም ያህል ስትረስ ቢኖር፣ ምንም ያህል ያ ነገር በቃ ላይክ ኮንሰፕቱ ድሪሙ አቺቭ እንደምታደርጉ ታስባላችሁ። ግን መሬት ላይ ልታወርዱት ስትሉ በጣም ስትረስ የሚሰማችሁ ከሆነ በጣም ላይክ ሎንግ ረን ደግሞ የማይመስላችሁ ከሆነ ማለት አቺቭ ልታደርጉ እንደምትችሉ ማታስቡ ከሆነ መሬት ላይ አውርዳችሁ ቴስት ስታደርጉ ያ ነገር በጣም ቢተር የሚሆንባችሁ ከሆነ ሞስት ፕሮባብሊ ያንን መንገድ እናታል። ራይት ሶ አይ ሆፕ ከዚህ ኮንተንት የሆነ ነገር እንደምትወስዱ አልጠራጠርም። ሶ ቫሉብል ነው የምትሉ ከሆነ ይህንን ቻናል ሰብስክራይብ አድርጉት። ይህንን ቪዲዮ ደግሞ ፕሊስ ላይክ አድርጉት። እንደዚህ አይነት ሳም የሆኑ ኮንተንቶችን ይዤላችሁ ይመጣለው ከፊትነስ ጋር የተገናኙ እና ጀስት ደግሞ ሰምታይም ሰልፋችሁን እንዴት አጅስት ልታደርጉ እንዴት አንድ ሌቭል ከፍ ልታደርጉ እንደምትችሉ በዚህ ኮንተንት አሳያችኋለሁ፣ ላይክ እነግራችኋለሁ ማለት ነው። ሶ በዚህ ቻናል አዲስ ከሆናችሁ ይህንን ቻናል ፕሊዝ ሰብስክራይብ አድርጉት። ይህንን ቪዲዮ ደግሞ ላይክ አድርጉት። ሶ እንደናንተ ደግሞ መጠቀም የሚፈልጉ ሰዎች ካሉ ይህንን ቪዲዮ ሼር አድርጉላቸው ማለት ነው። ሶ ለዛሬ ያለን ኮንተንት ይሄ ነው። እስከ ኔክስት ቪዲዮ ድረስ ከማገኛችሁ ድረስ ባይ የሀገሬ ልጆች።